أفت مرعو كم زين أركض شش ناركض وعليه زدلي زل بهيوتي زمان بدسنا بازني كلون يا يهوبش فرحاني مشلاي بهيوتي زمان بدسنا بازني كلون يا ما يبش فرحاني مشلاي አጣለው ምንም ነገር ባለም ከፍ ዝቅ ለኔ ብርቅ አይደለም መቀደሙ በመንገዴ መታለፉ አይከፋኝም አለይ ብቻ ያንቺን ክፉ ከማንጋላ ወዳድርሽ ከማንጋራ የለምና እንዳንቺ ለኔ ሚራራ ከማንጋላ ወዳድርሽ ከማንጋራ የለምና እንዳንቺ ለኔ ሚራራ እማ የኔ ምርጥ ጓደኛ የኔ አጽናኝ እናቴ አንድም ቀን ቢሆን አንቺ የቆምሽበትን ቦታ ሳይሆን አንቺን እዛ ቦታ ያቆመሽን ምክንያት ነው የማስበው። እማ አንቺ በጣም ጠንካራ እናት ነሽ። እናት ሞትና የተቀመጡበት ድንጋይ የቆየ ነው የሚቆረቁራል። የእናትሽ ናፍቀኝ አራዳት እና ምን ትልኛለህ መሰለህ ማዘሯን እናት ግን ማለት ነው እናቴ ስትረቂ የሪያለ ካንቺን ያስቀድም ይበላል እና ቆርቆሮ ይረገኝ እርጉ የምትናገር ያምራልና ባለሙያ ራብ ተውታ ዲዮ በረረኝ እናቴ ትኖር እዚህ ያለመጣ ሰናኛ እዚህ ጋር ቅፍላ ምናምን ጀምር አይደለም ሙያ ነው ያለኝ ሲርበኝ ይብሰኛል እናቴ ትናፍቀኛለች በህይወቴ ዘመን በደስታ ባዘኔ ሁሉን ያየሁብሽ ብርሃኔ ነሽ ለዓይኔ በህይወቴ ዘመን በደስታ ባዘኔ ሁሉን የማይብሽ ብርሃኔ ነሽ ለዓይኔ ብሌኔ ብሌኔ የማይሽን ለዓይኔ ብሌኔ ብሌኔ ብርሃኔ ነሽ ለዓይኔ ብሌኔ ብሌኔ የማይሽን ለዓይኔ ብሌኔ ብሌኔ ውብ የሚለው ቃል ግን አያሻማም አያደናግርም። ውብ ማለት እናቴ ማለት ናት። የኔ እናት ፈገግ ስትል ከጥርሶቿ ድል ማድረግ በአካባቢው ይነሳ። እንደ እናቴ ፈገግታ ልብ የሚሰነጥቅ ሳቅ አላየሁም። የእናቴ ፈገግታ ብርታቴ ነው። ሰውነቴ በፈገግታዋ ይታደሳል። እናቴ ውብ ናት። እናቴ ካለች ምንስ ቢቀር ዓለም በጨዋቷ ዓለም በችግሯ ውስጤን ስትረብሸው የእናቴን ፊት አንዴ ብቻ ሳየው ሁሉም ጸጥ ይላል። የኔ እናት የኔ ወርቅ እወድሻለሁ። አምላኬ ሆይ እናቴን አደራ። የኔ እናት እምዬ ስላንቺ አልጠግብም አውርቼ ሁሌም ጻፍ ይሉኛል አያርፉም እጆቼ። ምግቤ እኮ አንቺ ነሽ የውስጤም ራብ በቃልሽ አጣፍጠሽ በፍቅርሽ ምጠግብ። ብርሃኔ ነሽ አንቺ ቢጨልም አልፈራ የማልችለው የለም እምይ ካንቺ ጋራ። ተስፋ ምርኩዜ ነሽ ባንቺ በረታለው በመኖርሽ ብቻ ሁሉን ችያልፋለው። ጠረንሽ ውበት ነው ተስፋ ያሰንቃል የአበቦችን ማዛ እጅጉን ያስንቃል። ውድንቁ አይክስሽ ላነባሽው እንባ ችዬ እንኳን ብሰጥሽ መች ላንቺ ሊረባ።
አንቺን መሳይ የለም የሚወዳደርሽ በዚህ ምድር ልዩ አንድ አንቺ ብቻ ነሽ መድኃኒቴ እኮ ነሽ ፍቅርሽ የሚያክመኝ ዳበስ ስታረግኝ ሁልጊዜም ደህና ነኝ እመይ ላሳይሽኝ ለውብ ፈቃር ልብሽ አንቺን የሚገልጽሽ የቱ ቃለው ልክሽ ላንዴም ሳትከፊ ሁልጊዜም ኑሪልኝ እስትንፋሴ አንቺ ነሽ ስላለሽ አለሁኝ በምድር ላይ በጣም አስቀያሚው ነገር የእናትን እንባ ማየት ነው። ሌሎች ሰዎች ለእናቶቻቸው የሆነ ነገር ሲያደርጉ እኛ ባለንበት ወደኛ ለመዞር ትሳቀቃለች። እንዳይሰማን ብላ መሬቱን ታያለች። በምድር ላይ ትልቁ ክብር እናትን በሕይወት ሳለች ደስ ማሰኘት መቻል ነው። እባክሽ ያንቺ እናት ያንቺን ስኬት ሳታይ ሳታስደስቻት እንዳታጫት። ስኬት ማለት ገንዘብ አይደለም። ስኬት ማለት ቤት መኪና አይደለም። ስኬት ማለት የእናትን ፈገግታ እንዳይነጥፍ እንዳይጠፋ ማድረግ መቻል ነው። አደራ አምላኬ እናቴን አደራ አለሁልሽ በላት ምንም እንዳትፈራ በዝናብ በብርዱ አፈር ድሜ በልታ ለዚህ አድርሳናለች ሕይወቷን ሰውታ አደራ አምላኬ እኛን ለማሳደግ አይታለሽ መከራ ትካስ በልጆቿ አብቀው የሷን ተራ አደራ አምላኬ ሐዘኗን አርቀህ ሁሌም ማስደስታት የጠየቀችህን አንዱን አከልክላት አደራ አምላኬ እዚህ ለመድረስ ቅድሚያ የሚጠራው ሰው ማን ነው? እናቴ ናት። እናቴ ባትኖርልኝ ኖሮ እዚህ መድረሴ ህልም ሆኖ ይቀር ነበር። ስጎብዝ የጎበዝኩት እናቴ ስላለችኝ ነው። ሰንፌና ወድቄ ያልቀረሁት እናቴ ደግፋኝ ነው። እናቴ ናት እዚህ ለመድረሴ ቅድሚያ የምትጠራው። ሲያቅተኝም ስጎብዝም እሷ ጋር የሚለወጥ ነገር የለም። ሰዎች ሲያምርብኝና ሲሆንልኝ ሲፈልጉኝ፣ ለእናቴ ግን በምንም ሁኔታ ውስጥ ብሆን ለሷ ያው ነኝ። እናቴ አማካሪ ናት። እናቴ ሚስጥረኛዬ ናት። የልቤ ሰው ናት። የስኬቴ ሚስጥር የመቆሜ ምክንያት ናት። እርግጠኛ ሆኜ የምነግርሽ ነገር ከፈጣሪ ቀጥሎ እናቴ የአይን ብሌኔ ናት። እናቴ መከታዬ ናት። ወዜና ድምቀቴ ናት። እዚህ ምድር ላይ ሁሉን አጥቼ እናቴ ብቻ ካለችኝ እንደኔ ባለ ሀብት የለም፣ እንደኔ ባለ ጠጋ የለም። እዚህ ጋር ቆሜ ለማውራቴ እናቴ ቅድሚያ ካልተጠራች ሌላ ማን ይጠራል? እናቴ እወድሻለሁ። بتعمل فتوى سويت للقط منيني ود سويت ود ذا برجع دقة ود ذا شحق زيت لا شحق زي وديغا ود سويت ود ذا خندخل تساي ود ذا ندق أمبيل يتفلت نعي ود سويت ود ذا مقنتا غنيتا ود ذا تنبر ندق حرقيتا ود سويت ود خندخل تساي ود ذا ندق أمبيل يتفلت نعي للقط منيني كورات هذا لا خما كاون لا على قم تعمل فوتي قط مالتي لما انا حنتيا سمعني فتاري ريخايا تكون مقبارنا مدري قلتعتا زعلم منم تي مثلا نعيه لخبرت نوعلا ندنينا حنت الدوم ولا انا ولا تدخيمه بعلخا كنا يخا كللا سمعني فتاري ريخايا تكون مقبارنا مدري قلتعتا زعلم منم تي مثلا ندقا لخبرت نوعلا ندنينا حنت الدوم ولا دكا تدخيمنا بعلخا كنا يخا كللا تعمل فوتي قطمي كفتونيال لما لناغرو ማን ይሰማኛል አሞኛል ማናው ቆጥቁስሌን ያክምልኛል ሰልችቶኛል መኖር ደጉ ስንቱን ጉድ አሳይቶኛል የምስቀው ለሰው እውነት እስኪመስለው የማገጠው ቢገባቸው የውሸት ነው የማስመሰል እውነታው ከፍቶኛል እንዴት ልማሰል ከፍቶኛል ሰውም ይከሰኛል ዳግም ይከዳኛል ኑሮ ምን ያስመኛል ሰው መጥቶ ሲያሸርቀኛል ማልቀስ ተዛምዶኛል ብቸኝነት ጠምዶኛል እናቴ አንቺ ማለት ደስታ ያስክርሽ መቆሚያ የሚጠፋሽ መከፋቴን አይተሽ መቋቋም የሚያቅትሽ ደከመኝ ሰለቸኝ ፈጽሞ የማያቅሽ አምላክ የሸለመኝ ውድ ስጦታሽ እናቴ ካለች ምንስ ቢቀር ዓለም በጨዋታ
ዓለም በችግሯ ውስጤን ስትረብሸው የእናቴን ፊት አንዴ ብቻ ሳየው ሁሉም ጸጥ ይላል። የኔ እናት የኔ ወርቅ እወድሻለሁ። አምላክ ሰው ቤተሰቡ ሞቶበት ምናምን ለቅሶ ሲሄድ ወይኔ ጉዴ የኔ እናት ትሞታለች እንዴ ነው የምለው። በራስሽ እያሰብሽ ነው የምታለቅሽው። አይፊሊ ከዛ ራስ ወዳድ ሆንክ ይመስለኛል። ሰው ሀዘን ላይ ሄደሽ የራስሽን ሀዘን እያሰብሽ ምናምን ገና ባልተፈጠረ ነገር እንደ ልጅ ነው አሁንም የሆነ የሚሰማኝ ለሷ። እንዳደግኩ አይሰማኝም እሷ ጋር ሲሆን ብቻ። ይሄ ሁሉም ሰው ደግሞ እናቴን ወዳለው እናቴ እንዲለሽ ምናምን ሲል እኔ የምገልጽበት አጣለው ለሷ። ይሄ ተመሳሳይ ቃል ይሆንብኛል። ግን ሁሉም ሰው በቃ እንጃ ስፔሻል የሆነ እናት አለው። ግን እኔ ደግሞ በጣም ስፔሻል ናት። እዚህ ለመድረስ ቅድሚያ የሚጠራው ሰው ማን ነው? እናቴ ናት። እናቴ ባትኖርልኝ ኖሮ እዚህ መድረሴ ህልም ሆኖ ይቀር ነበር። ስጎብዝ የጎበዝኩት እናቴ ስላለችኝ ነው። ሰንፌና ወድቄ ያልቀረሁት እናቴ ደግፋኝ ነው። እናቴ ናት እዚህ ለመድረሴ ቅድሚያ የምትጠራው። ሲያቅተኝም ስጎብዝም እሷ ጋር የሚለወጥ ነገር የለም። ሰዎች ሲያምርብኝና ሲሆንልኝ ሲፈልጉኝ፣ ለእናቴ ግን በምንም ሁኔታ ውስጥ ብሆን ለሷ ያው ነኝ። እናቴ አማካሪ ናት። እናቴ ሚስጥረኛዬ ናት። የልቤ ሰው ናት። የስኬቴ ሚስጥር የመቆሜ ምክንያት ናት። እርግጠኛ ሆኜ የምነግርሽ ነገር ከፈጣሪ ቀጥሎ እናቴ የአይን ብሌኔ ናት። እናቴ መከታዬ ናት። ወዜና ድምቀቴ ናት። እዚህ ምድር ላይ ሁሉን አጥቼ እናቴ ብቻ ካለችኝ እንደኔ ባለ ሀብት የለም፣ እንደኔ ባለጠጋ የለም። እዚህ ጋር ቆሜ ለማውራቴ እናቴ ቅድሚያ ካልተጠራች ሌላ ማን ይጠራል? እናቴ